ጀርቱ ሰላም ነው እንዴናችሁ? አማን ነው። ዛሬ በስኩል ላይ ብሎግ መጥቻለሁ። ማለት ዛሬ እርሻ ውስጥ ነው ያለሁት፣ ማለት ፋርመሪንግ ውስጥ ነው ያለሁት። ዛሬ የጸረ ፈንገስ ተባይ እየረጨን ነው። ከኔ ጋር ውሏችሁን ትውላላችሁ ማለት ነው። ዩኖ ፈታ ዘና እንደምትሉበት አውቃለሁ። ግን ማለት ነው ይሄንን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። አይኖ እንደምትወዱ ሰብስክራይብ። አያችሁ የገበሬ ስራ እንዴት እንደሚከብድ አታውቁም። በጣም ነው የሚከብደው። የገበሬ ላይ በጣም ነው የሚከብደው። በጣም ማርያምን ወይኔ ግን እኔ ስላለፉ ነው እንጂ ኤክስፒሪያንስ ስላለኝ እናንተ ብትሆኑ እንድትቀልጡ አውቃለሁ። እየለጨ እያለ ላሳያችሁ። ትንሽ ካሜራው ላይ ያጠራ ይችላል፣ ግን እስቲ እያሰፋሁት ላሳያችሁ። ሲመለስም አሳያችኋለሁ። ባይ ዘ ዌይ አጠገቤ የሆነ ፈላ ልጅ አለ። ፈላ እሱን ልጅ ካየም በኋላ ማን እንደሆነ ላሳያችሁ። ይሄ ኬቤኪ ይባላል። ከኔ ምን ፈለጋችሁ? ያጎቴ ልጅ ነው ባክ። ስንዴው ለአይን አያምርም? በእናታችሁ እዩ እንዴት እንደሚያምር። ገበሬው እንደዚህ ለፍቶ ነው የሚያበላችሁ። እሺ እወቁት። እሺ ደግሞ አንድ ነገር ልንገራችሁ። ኬቤኪ አንድ ኔክኔም አለው። በጣም የሚያስቅ ነው። እስቲ ጆሮ ዲሽ አያክልም። ጆሮ ዲሽ አያክልም። ባይዛው ይሄንን ፍሬ ብትቆጥሩት እስከ 100 ራስ ሳይደርስ አይቀርም። ኧረ በእናትህ ይሄ መንግስት ከፍሏል እንዴ? ኧረ መንግስት አልከፈለንም፣ እኛ አንሰክስም። ከአንድ ሄክታር የምናገኘው 50 ቢሆን ነው፣ ግን መንግስት የሚለው 100 ነው። አይ መንግስት ትላለህ፣ ግን ክብር ይገባዋል ለመንግስታችን ትላለህ። አረ ፖለቲካ አታዋሩኝ ማኖች። ያው ወደዚህ እየመጣ ነው አጎታችን። አንደኛ ሲዝኑን ጨርሶ ወደ ሁለተኛ ሲዝን እየገባ ነው። ከስሩ መራቅ አለብን፣ መድኃኒቱ ወደ አፋችን ሊገባ ስለሚችል እንሂድ። ያው የተሸከመውን አያችኋ፣ ተሸክሞት ነው የሚሄደው። ልክ እናት ልጇ እንደምትሸከመው በሉ ባይዘዌ ማለት ነው። ምን እንዳለ አይሰማችሁት? ምን እንዳለ ሰማችሁ? አባቱን ምን እንዳለ እስቲ ድገማል። ደግሞ ገበሬ እንዳይመስለው አስተማሪ ነው አባቴ። አዳዳዳ ማን ያረድ ልጅዎች እኮ ጨለል። አንተ እናት መድኃኒቱ እኮ ይሄ ምን አይነቱ ነው? አያችኋ እንደዚህ አይነት ህፃን ልጅ ይዞ መምጣት እዚህ ግብርና ቦታ is very dangerous. እስቲ ወደ ሰልፊ ላድርገውና ትንሽ ልቀበጣጥ። ጭዌ ልጫወትላችሁ። ጭዌ ነው የምጫወትላችሁ። ግን ሰው አፈርን አይጠራም። አፈር ሲነካው ይሽረናል። ሰው እኮ ከጎሪላ ነው የተሰራው ተብሎ ነው የሚታሰበው። አልሰማሽም እንዴ? ሰው እኮ ጎሪላ ነው የመጣው ተብሎ ይታሰባል። ግን እውነቱ ግን ካፈር ነው። አንድ ጥያቄ ልጠይቃችሁ፣ ትመልሱልኛላችሁ? ችግር የለውም ጠይቅ። ሰው ካፈር ነው አይደል የተወጠረው? ለምንድን ነው አፈር የሚጠላው?
ሰው ልጅም ቆሻሻ ነው። አፈርም ቆሻሻ ይሄንን እንትን ያላሰው ለብ ከፍለዋለሁ። It is time to ቡሌ ልንበላ ነው። ምግብ ልንበላ ነው። በጣም ርቦናል። እውነት የገበሬ ስራ በጣም ከባድ ነው። አንተ ሶፋ ላይ ተቀምጠ ማሚ ምግብ ስራ ምናምን ስትል የምታዛት ማዘር የምታዘው ፋዘር የምታዘው ልጅ አንድ ቀን ይህንን ህይወት ብትኖረው ትሞተዋለህ። አቺ ዝምባጅ ሄዳለች። ተመስገን። ግን አንተ ሶፋ ላይ ተቀምጠ ይህን ዩቱብ የምታየው ልጅ እኔ እንደዚህ ሆኜ ዩቱብ ቪዲዮ ሰራለሁ። ሰብስክራይብ አታደርግም? ፕሊዝ ሰብስክራይብ አድርግ። ሰብስክራይብ አላ ማን ጎርታ ቪዲዮ ቀረጽ ማል ቀረጽና ማን ስለ ጎዋዳቲ ጎዋ ወሬን ጎሪና ብር እኮ ነው 25,000 ብር እንታይ አትበል። እኔ ራሴ እንታይ ልታይ ብዬ ዳው ወንጀል ምንድነው? አንተ ሩቅ ነው እንዴ? ቦጀመሩ ምርጥ ምግብ ነው። እድሜ ለእናቴ ወል የሁላችሁም እናት ግን ትኑር። ይበላኛል። እኔ በዛነት እንዲለፍቼ ግን እናንተ ወሬን ማስገባ መስሎ እውነት ነው። ማማ ቢሆን ያ ከጉባ ኩኖ ረኝሩ በርበሬ ያ ደሞ አረከ ቲሚዋናት ከላንገሩ ዋግንጅራ ጊዜ ከሰ ሽነ ወላ ፈክስ ዱራ ባቶቻችን አያለ ሲታጨል ብቻ ነው የሚመጡት። ያ ረመዳን ብራዞ አትዳው Karena beredar kata mana? Usut itu sih. Tapi dia. Berbeda. Sanullah. Ayo lebaruna, belu dah. Donkey telah. Donkey. ብዙዎቻችሁ ማለት ነው ወንድሜን አስተዋውቀኝ ትሉኛላችሁ። በቃ ወንድሜ ላስተዋውቃችሁ ነው። you know my brother is this donkey. My brother is this donkey. እየበላሁ ነው አለችኝ። ዶንኪ ወንድሜና አዎ ብላለች። ይሄንን ይመስል ነበር። አሁን የእንቅልፍ ሰዓት ነው። ልንተኛ ነው። ደግሞ ስለመጣ ልንተኛ ነው። ስለዚህ በቃ ደህና ሁኑልኝ።
ደግሞ በስማርት ሞባይል እና በካሜራ ልትረዱን የምትፈልጉ ካላችሁ የቴሌግራም ሊንክን እዚህ አስቀምጣለሁ። የተለያየ ፈኒ ነገሮችን እንድልክላችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ ሁልሽም